በትላልቅ ሰርጎች ትናንሽ ሰርጎች አይጠፉም ቤተሰቦቼ። ሁሉንም ነገር ተውትና አንድ ነገር ልመርቃችሁ። የዛሬው ቪዲዮ በቬሎና በሱፍ የተከበረው ፕራንክ መሆኑ ቀርቶ እውነት ያድርገው። አሜን በሉ ኮሜንት ላይ የማይደርስ እንዳይመስላችሁ። ሁላችሁም እንደ ሃይሚና እንደ ብሩክ አይነት ፍቅር መስተጋብር ይስጣችሁ በለው። ይቻላል። ማን ነው እንደኔ ደስ ያለው? የምሬ ነው ብላችሁ በጣም ደስ ብሎኛል። እንደዚህ ስላየዋቸው በጣም ነው ደስ ቢለው። ተጋባ ስላልሽኝ ላግባሽ? አዎ ነጂ አሬዱ ነይ በቃ ነይ ቻለዱ ልታገባኝ ነው እንዴ? በቃ ተስማማ። ሌላ ሰው ከሚወስድበት ይሻላል። እኔኮ ቀድሜ ገበያ እየዘጋሁብህ ነገ ሚዜ ነው እሱ እና ማለት ነው። በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንዴ አሁን አይደለ እንደ ቢገባን ይቺ ቅናት ናቻ ተማኮርፋ። ኧረ ቤተሰብ እኔ እቺ ግራ አጋባችኝ። አንተ አሁን በእናትህ አፍጥነው እንሂድ፣ ሰው እየጠበቀን ነው። በይ ሂጂ። የምር ግን አንጋባ? የወንድም ሰርግ ላይ አንጋባ? ኧረ ታሽ በእናትህ እኔ እኮ ተናግሬያለሁ። በቃ ወንድ ልጅ እንደ ሰርግ የሚፈራው ነገር ምንም ነገር የለም። በቃ ላይክ ሰርግ ሲባል በጣም ብዙ ኃላፊነት ነው። ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። እንደቆያችሁልኝ ያው ሰሞኑን ጠፍቼ ነበርና ትንሽ አሞይ ስለነበር ነው። የጨጓራን ህመም በሽታን የሚያውቀው የታመመ ብቻ ነው በሚለው እናልፈዋለን። ብቻ ዛሬም ብዙም ደህና አልነበርኩምና ዛሬም ልቀር አስቤ ነበር። ግን ሃይሚና ብሩክም በሱፍና በቬሎ ሳያቸው ስላላስቻለኝና ደስታቸውን አብረን እናንተ ጋር ብንጋራስ ብዬ በማሰብ በአዲስ ቪዲዮ መጥቼላችኋለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። አልፎም የፍቅር ታሪኮችን የምንለቅበት ቻናል ስለሆነ ዛሬ የፍቅር ታሪክ ስለተለቀቀላችሁ ምናልባት ትማሩበታላችሁ ብዬ ስላሰብኩ ነውና ያላያችሁ ካላችሁ ከዚህ ቪዲዮ በፊት የነበረውን ቪዲዮ ገብታችሁ ማየት ትችላላችሁ። እስኪ ዛሬ ደግሞ ደስ በሚል እነዚህ ልጆች ቀልዳቸው ምራቸው አይታወቅም ደስ በሚል ነገር የመጡ ይመስላል። አንድ ነገር መናገር የምፈልገው የዛሬው ቪዲዮ whatever ፕሮሞሽንም ሊሆን ይችላል፣ ለቪዲዮም ለኮንተንትም አስባችሁት ሊሆን ይችላል፣ ለምንም ሊሆን ይችላል። ብቻ ይህ ቀን የሚመጣበት ቀንን አያርዝምብን ማለት ፈልጋለሁ። አሜን በሉ ኮሜንት ላይ የማይደርስ እንዳይመስላችሁ። የነዚህ ልጆች የፍቅር መጣመር እያቸው ገና ፈገግታቸው ራሱ ይገላልና እስኪ አንድ ላይ እንይ። እኔም ደንግጫለሁ ራሴ እንደዚህ ሳይሆን ጭራሽ ቪዲዮ ሲጀምር በቬሎ አልመጣችም። እውነት አታምሪም ካላችሁ ይደብረኛል። አረ ዛሬ ማለት ነው እንደዚህ አምሮብኝ ፋብዬ ሙሽራ ሆኜ መጥቻለሁና ላገባ ነው። እንዴ ሃይሚ ሴት ሆነ እንዴ ጠያቂ ላገባ ነው። እኛ በግዴታ ካልሆነ እንዲህ ብለዋል። ስለዚህ በግዴታ ልናገር ዋይዜ ሴት ልጅ እያቀላለደች ነው የእውነቷን ብትናገረውና ቀለበት ሰርልኝ ማለቷ ነው። ተው አከባከብሩ ነው። ዛሬ እንግዲህ ወይ ያገባኛል ወይ ደግሞ ይፈታኛል። አይ መፋታት እንኳን አይሰራም። ዝም ማለት አልችልምና ዛሬ የመጣሁት ውድ ቤተሰቦች እንደዚህ አምሮብኝ ብሩኬን ሰርፕራይዝ ላደርገው ነው። እርግጠኛ ነኝ ይወደዋል ብዬ አስባለሁ። እንዴት ነኝ ግን በእግዚአብሔር አላማረብኝም? ቬሎ ያምርብኛል ወይስ ያስጠላብኛል? አረፏ ነው እኔ ተመችቶኛል። እኔ ሃይሚ ከ10 ሂዶብሻል። ቬሎ ሲጀምር ከዚህ በፊት በቬሎ ምናምን አይተንሽ ስለማናቅ ነው መሰል የሆነ በቃ እኔ እንጃ የሆነ ስናይ ደስ የሚል ነገር አለው። ነገ የወንድሙ ሰርግ አይደለ? ያው ነገ የወንድሙ ሰርግ ነው እና በዛ መሀል ካላገባህ ይልለው ነው እንደዚህ ሆነ። ኦኬ በትላልቅ ሰርጎች ትናንሽ ሰርጎች አይጠፉም የሚባለው ለእናንተ መሰለኝ። ነገ የወንድሙ ልደት ከሆነ ስለዚህ እናንተም እንዴ ከሙሽሮቹ በላይ እናንተ አብራችሁ ተገኝታችሁ የእነሱን ጊዜ ልታደበዝዙት ነው እንዴ? ኧረ ተው እለዋለሁ። በነገራችን ላይ እኔ ብቻ አይደለሁም እንደዚህ አምሮብኝ የመጣሁት። ለሱም ልብስ ይዤለታለሁ፣ ሱፍ ይዤለታለሁ እንደሚበቃው ተስፋ አደርግ እና በነገራችን ላይ ያው የወንድሙ ሰርግም ስለሆነ በጣም ደስ ብሎኛል። ይሄ ሀሳብ የመጣልኝ ያው በዚሁ ለምን ፕራንክ አላደርገውም ለምን አላደርቀውም? ኧረ ተው ሃይሚ የስንቱን ልብ አንጠልጥላችሁት አሁን ፕራንክ ነው ስትል ኧረ ተው
እኔ ይሄ ነገር ፕራንክነቱ ቀርቶ የእውነት የሚያደርገው ቀን ይምጣ። በቃ እነዚህ ልጆች ተጋብተው ልጅ ወልደው ብዙ ተአምራትን የሚያሳዩን ጊዜ አይራቅብን፣ ይምጣ። የዛሬው ፕራንኩ ወደ እውነት የሚቀይርበት ጊዜ ይምጣ። አሜን በሉ ኮመንት ላይ ዝም ብላችሁ እንጂ ሌላ ነገር አስቤ አይደለም። እና ትወዱታላችሁ ብዬ አስባለሁ ይህንን ሀሳብ። እስኪ ብሩኬ ምን እንደሚለኝ አላቅም፣ ነግሬዋለሁ፣ ጠርቼዋለሁ። እስኪ ደግሞ ብሩኬ ይምጣና ደግሞ እስኪ አንድ ላይ ስናያችሁ ረብስ እዩት እንዴት እንደሚያዩት ተመልከቱ። ምን ጉድ ነው እያለ ነው። ምን ጉድ ነው። ሙሽርዬ አፍዝዘሽዋል። እኔ ልንገራችሁ ቤተሰቦች ፈዟል። ይሄ ልጅ ቃላት መናገር ነው ያጠረው እንዴ። እረ ብሩክ ለመጀመሪያ ጊዜ እኔ በሃይሚ ላይክ ከዚህ በፊትም አምሮባት ምናምን አይቼዋለሁ እና ለመጀመሪያ ጊዜ ነው እንደዚህ ፍዝዝ ብሎ በቃ ማመን እስኪያቅተው ድረስ አፉን እስኪይዝ ድረስ ያየሁትና ደስ ይላል። እሺ ሰላም በለኝ ፈራይምና ሃይሚ ኮነ ወንድ ልጅ ትዳር ሲባል ይፈራል። ለምን እንደሆነ አይታወቅም እንዴ። አረ ጉዴ ሌሎ ነው ጃሪ አልጠበቅኩም። በእውነት ያምርብሻል ግን አረ እግዚአብሔርን በጣም ነው የሚያምርብሽ። ያምርብኛል በጣም ሁሌ እንደዚህ ልልበስ እንዴት? እሺ እንዴት ነው ቤተሰቦች? ዛሬ ትልቅ ሰርፕራይዝ አለክ ነው። አግባኝ ብቻ እንደ ሌላው ነገር ይሁን አግባኝ ብቻ እንዳይሆን እጁን ራሱ ይዩት። ለማግብቻለሁ ነው ነው የሚያገባው እና ልንገርክ ዛሬ በጣም ትልቅ ሰርፕራይዝ አለ ባይዛዌና እስከ ዛሬ ድረስ ብዙ ነገር አሳልፈናል ምናምንና ያለችን ሴት በሙሽራ ቀሚስ ማየት ምን አይነት ስሜት አለው? አረ እኔ ያለናገር እስቲ እኔ ጠጋ አድርጊ እስቲ ይሰማል? የልብ ምት ይሰማል አይሰማም? 180 ዲግሪ እየተሽከረከረ ነው ከመምታት አልፎ ማለት ነው። ብሩክ ትዳርን ፈርተሽ ነው ወይስ በሃይሚ ውበት ተማለህ ነው ልብሽ እንደዚህ የሚመታው? ባይዜ ወንድ ልጅ በቃ ትዳር ስትሉት የሆነ በቃ እስር ቤት ምናምን የሚገባ ነው የሚመስለው። ኢቭን በቃ ላይክ ምንም ያክል ተፋቀሩ ወንድ ልጅ በቃ ይህ ሰርግ የሚባለው እናንተ ሴቶች ኢንጆይ አድርጋችሁ እንደምትዝናኑት አይደለም ሰርግን ኢንጆይ የሚያደርገውና ምንም ቢሆን ይፈራል። ምክንያቱም ብዙ ኃላፊነት ነው ወደሱ የሚመጣው። ከዛ በኋላ ልጅ ይመጣል። እሷን ደግሞ እንደ እናቱ መንከባከብ አለበት። ያው ብሩክ ደግሞ በመንከባከብ ደረጃ ታውቁታላችሁና ትዳሩን አክቹሊ ትዳሩን ሳይሆን የሚመጣውን ኃላፊነት እወጣዋለሁ ወይስ አልወጣውም የሚለው ሀሳብ ጭንቀት ስለሚይዘው ወንድ ልጅ ብዙ ጊዜ የትዳርን ፍራቻ ይኖርበታልና ከዛን ግን ነው ለአግባ ብቻ እንዳትኛላት። ባይዘዌ አገባሁኝ ዛሬ። አገባሽ? በቅዳሜ ቀን ሰርግ ይሻላል። ቅዳሜ ቀን ነው የሚመቸኝ። በዛዚህ ነው አይመጣም ቦነ። አሁን በእናትህ ቀልድን ተውና እዛ ጋር ሱፍ አለ ልበስ። እኔ አዎ ለምን ልበስ? ማረብ አፍጥነው ልበስ በእናትህ። በለው እዲ ይቻላል። ማን ነው እንደኔ ደስ ያለው? የምሬ ነው ብላችሁ በጣም ደስ ብሎኛል። እንደዚህ ስላየዋቸው በጣም ነው ደስ ቢለው። ያዘ ባዶ እጅህን የመጣው አበባ መያዝ ነበረብህ። ቢያንስ እኮ ለሞራሌ ራሱ ምን አድርጌ ልብዳሽ? በቃ ምንም አታርግ። ኧረ ተንበርከክ እንጂ። ኧረ ብሩክ ተንበርከክ እንዴ! ያዘው ከዛ እንደዚህ ይባላል። ኤና አባቱ እውነት ዛሬ ማለት ነው። ለኔስ ምን
ላንቺ ብቻ ነው የምታስበው። የኔ ማለት ላንተ ነው። ልብህ ውስጥ ልብህ ታስሮ ይላል። እሺ እንካ። ለማንኛውም እኔ ዝም ብዬ እንትን ልበልክ ብዬ ነው። ለምን ፎ እንዳይደብርሽ። ይወልቃል። እንደዚህ ካረኩ ይጠፋል። ከሚጠፋ አንተ ብታረገው ይሻላል። ሰው ታረገ ራሴ በራሴ ሳደርግ ካሜራማን ጋር ደመጣው። እሺ አቤት ቤኪ ማቃጠር ሲያቃጠር አየሽ። ቤኪ በጣም ውለታ በዛብኝ። እውነት አውቆ ነው ልጅ የቤኪን ቀለበት ነው ተመልከቱ። እኔ እኮ ቤኪ በቃ እንደው ተንበርክ እንጂ ወንድ ጃር አልበላም ይሰማል። አዛው አይ ደስ ይላል። አልሄድም። አንተ ብዙ ሰው እየጠበቀን ነው። እንሂድ ነው ዛሬ እኔ እናንተ ነን የምንጋባው፣ ነገ እነሱ ናቸው የሚጋቡት። አለም ይግባ እና ሱፍ የለበስከው ለምንድን ነው ታዲያ? ለባስ ስላልሽኝ ነዋ እንዴ። እምቢ ብልሽ አታኮርፊም? ለምንድን ነው የማኮርፈው? ኧረ ቤተሰብ እኔ እቺ ግራ አጋባችኝ። አንተ አሁን በእናትህ አፍጥነው እንሂድ፣ ሰው እየጠበቀን ነው። በይ ሂጂ። የምር ግን አንጋባም? የወንድም ሰርግ ላይ አንጋባም? ኧረ ጣሽ በእናትሽ እኔ እኮ ተናግሬያለሁ። በቃ ወንድ ልጅ እንደ ሰርግ የሚፈራው ነገር ምንም ነገር የለም። በቃ ላይክ ሰርግ ሲባል በጣም ብዙ ኃላፊነት ነው። እንዴ እስኮዶ አይደለም። አይ ምን አገባኝ? አይ ነኔ ናቲ ባያኔ እግዚአብሔር ነው እየሞቀኝ ነው። አሁን ዝግጁ አይደለም ነው። እኔ ወንድምክ ነው ልበሱ እና ነው ያለኝ። እግዚአብሔርን ረፍ እንጂ ወንድም ሰርግ ዘይት ተወዷል ብለህ ማለት በርበሬ ተወዷል ብለህ ማለት አወራለሁ። ችግር የለውም እኮ ሁለት ሰው ሲሆን በአንድ ምንም ነገር አይከብድም። እርግጠኛ ነኝ? አዎ እንደዚህ አምሮብኝ እንደው ወጪ ቆጥቷል። ምን እሸከምልሃለሁ? ማርያም እንጂ ልታለም ጥብኝ አንቺ ላለም ጥብህ አይደለም ግን ደስተኛ አይደለ? ሱፍ በመልበስ እኔም በቬሎ በማየት ደስ ብሎኛል እኮ። ታምሪያለሽ እኮ። እና ምንድነው ቅር ያለሽ? ምንድነው ቅር ማይለኝ? ምንድነው ቅር ያለሽ? ከመሬት ተነስቶ እንጋባለን። እሺ ምን አስበነበት? ማግኘት ስላላክ ነው። ሌላ ማንቸስተር እኔ ኧረ እግዚአብሔር እናንተ አጥፋው በቃ ካሜራውን እንዳታጠፋው። ዛሬ እውነቷን ፍርጥ እናረጋታለን። እት አባቱ ደግ አድርገሽዋል። ለምን አሁን ተመልከቱ ቤተሰቦቼ፣ ላገባ ነው ስትለው መጀመሪያ ላይ እንዴ ማን አባሽን ነው የምታገቢ ምናምን ብሎ እንደዚህ አጉል ወንድ አጫወተው። ናሻ አግባይ ብላ ደግሞ ሱፍ አስለብሰው ስትሄድ ተመልከቱ። ኧረ እኔ ምናምን እስኪ ምንድን ነው የት አባቱ አስጨንቂው። የለም ለምን ነው የሚጠፋው? እንዲህ ፍሬ ወንድም ሰርግ ላይ ብለህ ምን ይመስላል? ወይኔ እቺ ልጅ እንዳልቆረጠ አይደለም ግን አንተ ቆይ ግን የምር አይደብርም? አንተ ራሱ ወንድም ሲያገባኛ ፍጥጥ ብለን ነው። እኔ ሚዜ ነኝ እኮ። ለምን ሚዜ ትሆናለህ? እኔ ሚዜ የሴቷ ሚዜ ልሆንና እዛው በቃ እንግባ። አልተመቸኝም የዛሬ ነገር። ትዳር ነው የምንገባው። በቃ ይሄ እኮ ነው ችግሩ። አሁን በአቅራቢያችሁ ያለ ሰው ሲያገባ በቃ እናንተ ማግባት ያምራችኋል። በአቅራቢያችሁ ያለ ሰው ሲሞሸር እናንተ መሞሸር ትፈልጋላችሁ። ይሄ ደግሞ ሰዋዊ ባህሪ ነውና ተረዳት። በቃ አግባት። እኔ ቆይ ለአንተ ወጥ መስራት ያቅተኛል? እሺ ለአንተ ቢያንስ ውሃ ማቅረብ ያቅተኛል? ሲያንቅ ምግብ በልተህ ሲያንቅ እንደዚህ ሲያረግህ ውሃ ማቅረብ ያቅተኛል? ዳር ማገባው እኮ እንድታቀርቢልኝ ምናምን። እሺ ለምንድን ነው ታዲያ የሶፋ ላይ ቁጭ ብላለህ? ወይ እምቢ አልፈልግም። እሺ ለምንድን ነው ጨነቀው? አይ በቃ ተውኩት፣ ደበረኝ ነው። አንተ ምን ሆነህ ነው እንደዚህ? በጣም አምሮብኝ መጥቼ አንተ ሞራል ላይ ተረማምረህ አስጨንቂው አንበሳ። አሁን ከፈለክ ካሜራው ማጥፋት ትችላለህ። ኧረ በእናትህ ለምን እንደሚጨንቅህ እንዴ? እኔም እኮ አልጨነቀኝም። እኔ ነኝ እንደው መጨነቅ ያለብኝ። እኔ እኮ ነኝ እዳው። ምንድነው የምትፈልጊው? እሺ ስለ ሞራል የሆነ ነገር አትልም እንዴ? እኔ ምን አልኩሽ ነው? እሺ ምንድነው አንተ እኔና እንደ ሸክም አይታየኝም? ማለት ዛሬ እቺ ልጅ ጦዘሽ ነው እንደመጣች አንቺ ምንድነው የምትይኝ? ምንም አልጦስኩም። ሄድልኝ በቃ ሄድልኝ። ሙሽራዋ ብቻዋን ትሆን ባይዘይዋል። ትዳር ውስጥ ሲገባ እንደዚህ እንደ ቀልድ እንደዋዛ አይደለም መፈራረም። መጀመሪያ ሽማግሌ መላክ አለብሽ ብሩክ። ሽማግሌ ከላክሽ በኋላ ደግሞ ልጁ ለልጃችን የሚያስተዳድራት ምን አለው ሲባል እንደዚህ አለው፣ መኪና አለው፣ ቤት አለው ምናምን ብዙ ማስተዳደሪያ እንትን ያስፈልጋል።
ከዛ በኋላ ደግሞ ያን ነገር ካዋጣና ልጁን ተወጇለች ታፈቅሪዋለች ተብላ አዎ ካለች ነው እሷን የሚሰጥ። ከዛ በኋላ ደግሞ ጥሎሽ የሚባል ነገር አለ። ያንን ሁላ ዘለሽ ጥሎሽ የምናምን የሽምግልና ምናምን የሰርግ ወጪ ምናምን ወጪ አናት ላይ ሳይወጣ ቀጥታ አግባኝ እየተባልክ ነው በአቋራጭ ማለት ነው። ሰው ይህን እድልሽን ብትጠቀሚው ከብዙ ወጪና ከብዙ እንትን ትድኛለሽ። ግን እኛ ደግሞ በሀይሚ ቤተሰቦች ያለን እንደዚህ አንፈልግም። ጋባ ስላልሽ ላግባሽ? አዎ ነጂ አልሄድም። ነይ በቃ ነጂ አልሄድም። ልታገባኝ ነው እንዴ? በቃ ተስማማ። ሌላ ሰው ከሚወስድበት ይሻለዋል። እኔ እኮ ይኸውልህ ቀድሜ ገበያ እየዘጋሁብህ ነገ ሚዜ ነው እሱ እና ማለት ነው በጣም ብዙ ሰው ሊያስቸግር ይችላል። ተጋብተናልሽ እያንዳንድ አሁን አይደለ እንደ ቢገባን ይቺ ቅናት ነች። ሰማችሁ አቤት ሰዎች፣ ነገ ሚዜ ስለሆነ ሚዜ ለሚዜ ደግሞ ታውቁታላችሁ ያለው መስተጋብርና እሷ ደግሞ በሴቶቹ በኩል ሚዜ አይደለችም። ስለዚህ ምንድን ነው እንዳይጠልፉብኝ ምናምን በሚል የእኔ ነው ብላ እያሳወቀች ነው የምትገኘውና ቆንጆ ነው። ያንቺ ነው ማንም አይነካም እንዴ። በጣም የሚያዝናና የሚያስቅ እና የሚያስተምር ቪዲዮ ሆኖ ነው ያገኘሁት የዛሬውን ቪዲዮ። እንደኔ ከዚህ ቪዲዮ ትምህርትም ስቃችሁም ብዙ ነገር ከራሳችሁም የተማራችሁ ሰዎች ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝና ጥሩ ነው ያላችሁበት ሁኔታ። ብሩክ የሰርግን ምን ያክል ፍራቻ እንዳለበት ለኃላፊነት መወጣት ላይ ምን ያክል ፍራቻ እንዳለበት በዚህ ቪዲዮ አይቻለሁ። በሀይሚ ደግሞ ትንሽ ቅናት ቢቴ፣ ምክንያቱም እሱ ሚዜ ነውና ባሌ ሊበሉኝ ይችላሉ በሚል አስተሳሰብ የታሰበ ፕራንክ ነውና ወደነዋል። ግን አስጠንቅቄ የምነግራችሁ ብሩክ ጠብቁት፣ እንደዚህ ፕራንክ ተደርጎ የሚተውሽ እንዳይመስልሽ። እመኑኝ ይሄ የዛሬው ቪዲዮ ጥሩ ነው፣ ግን ለቀጣይ ለሱ ፕራንክ እንዲያደርግሽ አመቻችተሽለታልና ዋጋሽ ጠብቂ ይልሻል። ሀይሚ ይመቻችሁ።